አሰራሩ በጣም ቀላል ተበልቶ የማይጠገብ በጣም የሚጣፍጥ ቆንጆ የሩዝ አሰራር ነው ይዤላችሁ የመጣሁት። ሂዳይስ ኪችን ነኝ። እንዴት ናችሁልኝ? በመጀመሪያ ሩዛችንን ውሃ እናደርግበትና ለአንድ ሰዓት ስብስብ እናደርገዋለን። በመቀጠል መጥበሻችን ላይ ዘይት እናደርጋለን። ዘይቱ በደንብ ሲገለልን ስጋ እንጨምራለን። በመካከለኛ የተከተፈው ውሃው መጠጥ እስኪል እንጠብቅና ሽንኩርት እንጨምራለን። ከሽንኩርቱ ጋር ቀላ ብሎ እስኪጠበስ እንጠብቃለን። በመቀጠል የፈረንጅ ቃሪያ የተከተፈ እንጨምራለን። የፈረንጅ ቃሪያ በቀላሉ ማታገኙ ከሆነ መተው ትችላላችሁ፣ ምንም ችግር የለውም። ቢኖረው ግን ለጣዕሙ ቆንጆ ነው። ከዛ ነጭ ሽንኩርት እንጨምራለን። ትንሽ ፓፕሪካ ፓውደር ወይም ትንሽ በርበሬ፣ ሮዝመሪ ቅመም እንጨምራለን። ደረቁ ከሌላችሁ መጨረሻ አካባቢ ላይ እርጥቡን መጠቀም ትችላላችሁ። የተወሰነ ደቂቃ በርበሬውን ጠበስ እናደርገዋለን። ከዛ ቲማቲም ሳልሳ እናደርግበታለን። ቲማቲም ሳልሳችንን ከጨመርን በኋላ የተወሰነ ደቂቃ ጥብስ እናደርገዋለን። ቲማቲም ሳልሳችን ከተጠበሰ በኋላ የተከተፈ ቲማቲም እንጨምራለን። ከዛ ቲማቲማችንንም አንድ ላይ ጥብስ እናደርገዋለን። ከዛ ጨው እንጨምራለን። ጨዋችንን ከጨመርን በኋላ አነስተኛ ሙቀት ላይ እናደርገውና ክድን እናደርገዋለን። መቀጠል ሩዛችን ከተዘፈዘፈ ከአንድ ሰዓት በኋላ በደንብ ጥብ አድርገን ውሃ ልክ እንደ ፓስታ እንጥድና ውሃው ሲፍለቀለቅ ሩዛችንን እንጨምራለን። ጨው፣ ዘይት እናደርጋለን። ከዛ ካዋሃድነው በኋላ ልክ እንደዚህ ሲበስልልን እናወጣና ማጥለያ ላይ እናደርገዋለን። ከዛ ጥፍፍ እንዲል እናደርገዋለን። ከዛ ሶሳችን ከደረሰልን በኋላ ሩዛችንን ወደ ሶሱ እንገለብጠዋለን። እንደዚህ ቆንጆ የሚያምር ረጃጅም ፍርፍር ያለ ሩዝ ከፈለጋችሁ ቀንዲል ብራንድ በጣም ቆንጆ ነው። በጣም ነው የሚያምረው። ማንኛውም የሩዝ አይነት አሰራር ብትሰሩበት የሚያስደስት አይነት ሩዝ ነው። ሩዛቸው ብቻ ሳይሆን ዘይታቸውም በጣም አሪፍ ነው። ቲማቲም ሳልሳቸውም ከዚህ በፊትም ሰርቼ ያሳያቻችሁ ነበር። በጣም ቆንጆ ነው። ቀንዲል ብራንዶችን በጣም አመሰግናለሁ። አንቺ ባለሙያ ነሽ፣ እስኪ ሰርተሽ ሞክሪው ብለውኝ ነበር። እኔ ወድጄዋለሁ። እናንተ ከወደዳችሁት ከተመቻችሁ ደውላችሁ ማዘዝ ትችላላችሁ። ከታች ካፕሽኑ ላይ ስልካቸውን አስቀምጥላችኋለሁ። ሩዙን እንደዚህ ከቀላቀልነው በኋላ በትኩሱ እናቀርበዋለን። ጨምርነው ሮዝመሪ ወይም የስጋ መጥበሻ በጣም ደስ የሚል ቃናና ጣዕም ነው የሚሰጠው። እናንተ ከፈለጋችሁ ተጨማሪ ቅመሞችን መጠቀም ትችላላችሁ። የፈረንጅ ቃሪያ በቀላሉ የማታገኙ ከሆነ የአበሻ ቃሪያ ትንሽ ጣል ጣል ማድረግ ትችላላችሁ ሳታበዙ። እንደወደዳችሁ ተስፋ አደርጋለሁ። አስተያየታችሁን ጻፉልኝ። ቪዲዮን ከወደዳችሁት ላይክ፣ የምሰራቸው አዳዲስ ቪዲዮዎች እንዲደርሳችሁ ሂዳይስ ኪችንን ፎሎ ማድረግ አትርሱ። በሌላ ቪዲዮ ስራ እስከምንገናኝ ቻው። ሰላም እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ ቆንጆ የሌጌማት አሰራር ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። የሚያስፈልጉትን ግብአቶች እዚህ ጋር ጽፌላችኋለሁ። ወደ አሰራር በመጀመሪያ አንድ ብርጭቆ ውሃ ላይ አንድ ሾርባ ማንኪያ እርሾ፣ 2 የሾርባ ማንኪያ ስኳር አድርገን አንድ ላይ እናዋህደዋለን። ለ10 ደቂቃ ኩፍ እስኪል እንጠብቀዋለን። በሌላ ሳህን 3 ኩባያ ፍርኖ ዱቄት እናደርጋለን። 1/3 ኩባያ ኮርንስታርች ወይም የበቆሎ ዱቄት የሱፐር ማርኬቱን፣ 1 ሻይ ማንኪያ ቤኪንግ ፓውደር፣ ትንሽ ጨው እናደርጋለን። ቫኒላ ለጣዕም እንጨምራለን። 3 ሾርባ ማንኪያ የዱቄት ወተት እናደርግና አንድ ላይ እንቀላቅለዋለን። ከዛ መጀመሪያውኑ ሰፋ ያለ ሳህን ላይ ማድረግ ትችላላችሁ። እኔ ጠበብ ያለ ስለሆነብኝ የቀየርኩት። ከዛ እርሾአችንን እናደርጋለን። ውሃ እንዳስፈላጊነቱ እንጨምራለን። በደንብ አድርገን እናቦከዋለን። ጠንከር ያለ ካልሆነ የእንቁላል መምቻችሁ በእጃችሁ ብትመቱት ቆንጆ ነው። ከድነን እስኪቦካ ከ30 እስከ 50 ደቂቃ እንጠብቀዋለን። ልክ እንደዚህ በደንብ ኩፍ ሲልልን እንመልሰዋለን። ግን ሳንመልሰው ዝም ብለን ወዲያው ብንጠብሰው ቶሎ ነው የሚያረብን፣ እሳት አይችልም። በዚህ መልኩ ሊጡን ከመለስን በኋላ ዘይታችንን መካከለኛ ሙቀት ላይ አድርገን እጃችንን ዘይት እያስነካን ማንኪያ ዘይት እያስነካን በዚህ መልኩ እናወጣለን። ለእያንዳንዱ ባደረግን ቁጥር ማንኪያው ዘይት መንካት አለበት ከሊጡ ጋር እንዳይጣበቅ። የዚህን ያህል ከበሰለ በኋላ የገበታ ሶፍት ላይ አውጥተን ዘይቱን ጠፈፍ እናደርገዋለን። ከዛ በድስት 2 ኩባያ ስኳር፣ 1 ከግማሽ ኩባያ ውሃ እናደርጋለን። አንድ ላይ እናዋህደዋለን። ከዛ ሎሚ ትንሽ እንጨምቅበታለን። 1 የሾርባ ማንኪያ የሚሆን ለ15 ደቂቃ እናንተከትከዋለን በአነስተኛ ሙቀት።
ከዛ የሰራነው ሲራፕ እስኪቀዘቅዝልን የጠበስነው መልሰን እንጨምረውና ቀላ ያለና ከሽሚል እንዲሆን ቆንጆ ነው። በአንድ ዙር ብቻ መጥበስ ትችላላችሁ። ከዛ አዘጋጀነው ሲራፕ ላይ እንጨምራለን። ሲራፑ ላይ 1-3-4 ደቂቃ መጠጥ እስኪል እንጠብቃለን። ከዛ ያወጣን ሳህናችን ላይ እናስቀምጣለን። ሲራፑን ካልፈለጋችሁ እንደጠበሳችሁት ዘይቱ ጠፈፍ ሲል ደቃቅ ስኳር ብቻ ከላይ ነስነስ አድርጋችሁ ማቅረብ ትችላላችሁ። ጾም ላይ የሆናችሁ ደግሞ የወተት ዱቄቱን ሳትጨምሩ ብትሰሩ ምንም ችግር የለውም። ያው ቢኖረው የተሻለ ነው፣ ግን ግዴታ አይደለም። እናንተም ቤታችሁ ሰርታችሁ ሞክሩት። እንደወደዳችሁ ተስፋ አደርጋለሁ። አስተያየታችሁን ጻፉልኝ። ቪዲዮን ከወደዳችሁት ላይክ፣ የምሰራችሁ አዳዲስ ቪዲዮዎች እንዲደርሳችሁ ሂዳያስ ኪችንን ፎሎ እያደረጋችሁ ቻው። በጣም ቀላልና የሚያምር ቆንጆ ዳቦ አሰራር ሂዳያስ ኪችን ነኝ። እንዴት ናችሁልኝ? ደህና ናችሁ? ዛሬ ደግሞ በጣም የሚጣፍጥ ዳቦ አሰራር ነው ይዤላችሁ የመጣሁት። ለድምጼ ከወዲሁ ይቅርታ ጠይቃለሁ። ትንሽ ጉንፋን ስለያዘኝ ጎርነን ሊልባችሁ ይችላል። በመጀመሪያ ሳህናችን ላይ ግማሽ ኪሎ ፍርኖ ዱቄት ወይም 500 ግራም ዱቄት፣ 1 ኩባያ ወተት ትንሽ ለብ ያለ ቢሆን ቆንጆ ነው፣ 1 የሾርባ ማንኪያ እርሾ፣ 1 የሾርባ ማንኪያ ስኳር እናደርጋለን። ይህንን አንድ ላይ እናዋህደውና ለ10 ደቂቃ እንተወዋለን። በደንብ ኩፍ እንዲል ያደርግልናል። ከ10 ደቂቃ በኋላ 1 የሻይ ማንኪያ ጨው እናደርጋለን። 1 እንቁላል ሙሉን እንጨምራለን። 1 እንቁላል ደግሞ አስኳሉን ለበኋላ እናስቀምጠውና ውሃውን ብቻ እንጨምራለን። ዘይት 4 የሾርባ ማንኪያ እንጨምራለን፣ ወይም ደግሞ በሲኒ ግማሽ ማድረግ ትችላላችሁ። ይህንን ከጨመርን በኋላ አንድ ላይ እናዋህደዋለን። ከዛ ከዱቄቱ ጋር አንድ ላይ እንቀላቅለዋለን። የዚህን ያህል ከቀላቀልነው በኋላ ትንሽ ዱቄት እየጨመርን ለስለስ ያለ ሊጥ እሽት አድርገን እናቦካለን። ስናቦካ በጣም ደረቅ ማለት የለበትም። ለስለስ ያለ ዳቦ እንዲሆን ሊጡም ለስለስ ያለ ብቻ ከእጃችን ጋር እንዳይጣበቅ አድርገን ትንሽ ዘይት እንቀባለን። ላስቲክ ሸፍነ ነው ለ15 ደቂቃ ሞቅ ያለ ቦታ እናደርገዋለን። ከ15 ደቂቃ በኋላ ሊጣችንን እናወጣዋለን። ቀዝቀዝ ያለ ቦታ ላይ የምትኖሩ ከሆነ 30 ደቂቃን ብታስቀምጡት ቆንጆ ነው። ከዛ ማዳመጫችን ላይ እናዞረዋለን። ሊጡን እንደዚህ ካዘጋጀን በኋላ አንዱን አነስ ያለ አንዱን ከፍ ያለ እናደርጋለን። መጀመሪያ ትንሽ ከፍ ያለውን እንዳምጠዋለን፣ እንዳይዝብን ዱቄት ትንሽ እንነሰንሳለን። በዚህ መልኩ ከዳመጥነው በኋላ የገበታ ቅቤ ወይም ደግሞ ዘይት እንቀባዋለን። ከዛ በዚህ መልኩ እንጠቀልለዋለን። መቀጠል ንጹህ በሆነ መቀስ በዚህ መልኩ እንቆራርጠዋለን። ለምግብ የምንጠቀመው መቀስ መሆን አለበት፣ ወይም ደግሞ ስል በሆነ ቢላ ወይ በክር መቁረጥ ትችላላችሁ። ባትራችንን ዘይትና ዱቄት ብንቀባው ቆንጆ ነው እንዳይዝብን። በዚህ መልኩ ከደረደርነው በኋላ አነስ ያለችዋን ደግሞ ሊጥ እንደዚህ እንዳምጣታለን። ከዛ በፒዛ መቁረጫ ወይም ስል ቢላ ተጠቅመን በዚህ መልኩ እንቆራርጠዋለን። የገበታ ቅቤ እንዳልኳችሁ ወይም ዘይት መጠቀም ትችላላችሁ። ተቀቡትና እንደዚህ ጥቅልል ታደርጉታላችሁ። ከዛ ባትራችንን እናመጣና መሀል ላይ ቀስ አድርገን እናደርገዋለን። ቅድም ስቆራርጥ ያስቀረሁት ሊጥ ነበር። መሀል ላይ በዚህ መልኩ እናደርገዋለን። ከድነን ለ15 ደቂቃ እናስቀምጠዋለን። 5 ደቂቃ በኋላ ቅድም ያስቀምጥነውን የእንቁላል አስኳል እናመጣና ትንሽ ወተት አድርገንበት እናዋህደዋለን። ከዛ ሊጣችንን እንቀባዋለን። እንዳልኳችሁ ቅዝቃዜ ቦታ ላይ የምትኖሩ ደግሞ ከሆነ ከ15 ደቂቃ በላይ ብታስቀምጡት ወይም 30 ደቂቃ ያህል ቆንጆ ነው። በደንብ ኩፍ እንዲልላችሁ ከላይ ሰሊጥ ወይም ጥቁር አዝሙድ ማድረግ ትችላላችሁ። ቀድሞ በጋለ በ190 ዲግሪ ሴልሺየስ ለ25 ደቂቃ ወይም እስከ 30 ደቂቃ እናበስላለን። ከ30 ደቂቃ በኋላ ይኸው ዳቦአችን እንደዚህ ቆንጆና የሚያምር ሆኖ ደርሶልናል። ኦቨናችን እንደየቤቱ የምንጠቀመው የተለያየ ስለሆነ ምናልባት በ190 ዲግሪ ሴልሺየስ በጣም ሚግል ኦቨን ያለው ሰው በ190 ቢያስገባው ውጭው አሮ ውስጡ ላይ በስል ይችላል። ስለዚህ 170 180 ማድረግ ይጠበቅበታል ማለት ነው። ስለዚህ ሰዓቱንም ዲግሪ ሴልሺየስንም እንደ ኦቨናችን ከፍ ዝቅ ማድረግ አለብን። ምክንያቱም ቆንጆ ሊጥ የዳቦ አዘጋጅተን ወይም ደግሞ ቆንጆ የኬክ ሊጥ አዘጋጅተን መጨረሻ ላይ ሊበላሽ ይችላል በኦቨን ምክንያት ብቻ ማለት ነው። ስለዚህ ኦቨን አጠቃቀም ወሳኝ ነው ለማለት ነው። ስለተከታተላችን ከልብ ነው ማመሰግነው። የምሰራቸው አዳዲስ ቪዲዮዎች እንዲደርሳችሁ ሂዳያስ ኪችንን ፎሎ ማድረግ እንዳትረሱ። ቻው።
ሰላም እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ በጣም የሚጣፍጥ ቆንጆ ዳቦ አሰራር ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ወደ አሰራሩ እንሂድ። መጀመሪያ ሳህናችን ላይ 500 ግራም ወይም ደግሞ ግማሽ ኪሎ ፍርኖ ዱቄት እንጨምራለን። መሃሉ እንደዚህ ከፈት ካደረግነው በኋላ አንድ የውሃ ብርጭቆ ሞቅ ያለ ወተት፣ አንድ የሾርባ ማንኪያ ስኳር እና አንድ ከግማሽ የሾርባ ማንኪያ እርሾ አድርገን እንዲያዋህደነው 5 ደቂቃ እንጠብቃለን። ከዛ አንድ የሻይ ማንኪያ ጨው፣ አንድ ሲኒ ዘይት የአትክልት ዘይት እናደርጋለን። እንቁላል እንጨምራለን። አንድ እንቁላል ሙሉውን እንጨምራለን። አንድ እንቁላል ደግሞ አስኳሉን አስቀምጠን ለበኋላችን ፈሳሹን ብቻ ሊጡ ላይ እንጨምራለን። መቀጠል ዳባችን ቆንጆ ቃና እንዲኖረው ቫኒላ እንጨምራለን። ቫኒላ ፈሳሹንም ፓውደሩንም መጠቀም ትችላላችሁ። አንድ ላይ እንደዚህ አዋህደን ዱቄት እንዳስፈላጊነቱ እየጨመርን ለስለስ አድርገን እናቦካና 45 ደቂቃ ሸፍነን እናስቀምጣለን። ከ45 ደቂቃ በኋላ የምንዳምጥበት ቦታ ላይ እንደዚህ ዱቄትን እንነሰንሳለን። ሊጣችንን እናውጣና እንዳምጣለን። ዱቄት ከስር ካላደረጋችሁ ሊጡ ለስለስ ያለ ስለሆነ እንዳይጣበቅባችሁ ነው የሚያስፈልገው። በጣም ቀጭን ሳይሆን በጣም ወፍራም ሳይሆን መካከለኛ አድርገን ከዳመጥን በኋላ ቅቤ የገበታ እንቀባለን። ከፈለግን ዘይት መቀባት እንችላለን። ከዛ ጥቁር አዝሙድ ለጣዕም እናደርጋለን። እንደዚህ ጥቅልል እናደርገዋለን። ጥቁር አዝሙዱን ከመነስነሳችን በፊት በእጃችን እሽት ብናደርገው ቆንጆ ነው። በደንብ ቃናው ይወጣል። እንደዚህ ጥቅልል እናደርገዋለን። ጫፉን ወደ ውስጥ እናስገባዋለን እንዳይፈታ። ከዛ እንደዚህ እንዳምጣዋለን። በዚህ መልኩ ከዳመጥን በኋላ ባትራችንን ቅቤ የገበታ ወይም ደግሞ ዘይት ቀብተን ዱቄት ከላይ ነስንሰን እናዘጋጃለን እንዳይዘብን። ከፈለጋችሁ ደግሞ የኦቭን ወረቀት መጠቀም ትችላላችሁ። እዛ ሊጣችንን ባትራችን ላይ እናዞራለን። ከድነነው ለ15 ደቂቃ እናስቀምጠዋለን። ከ15 ደቂቃ በኋላ ሊጡ ድጋሚ ትንሽ ኩፍ ሲል የቀድም ያስቀመጥነውን እንቁላል ላይ ትንሽ ወተት ጨምረን እንደዚህ ካዋሃድን በኋላ ሊጣችንን እንቀባዋለን። እዛ በደንብ ስል በሆነ ቢላ በዚህ መልኩ እንቆራርጠዋለን። ኦቨናችንን ቀድመን በ180 ዲግሪ ሴልሺየስ እናሞቀዋለን። ከዛ በኋላ ሊጣችንን እንደዚህ ቆራርጠን ካዘጋጀን በኋላ ኦቨን ውስጥ እናደርገውና ለ20 ደቂቃ እናበስላለን። እንዳስፈላጊነቱ ደቂቃ እየጨመርን ቀላ ብሎ ሲበስል እናውጣዋለን። ያው እንደዚህ ቆንጆ ሆኖ ሲበስል ዳባችንን እናውጣዋለን። ከዛ ከድነን ቀዝቀዝ እስኪል እንጠብቃለን። ያው በትኩስ መብላት ከፈለጋችሁ ይቻላል፣ ግን ዳቦ ቀዝቀዝ ሲል ነው የሚጣፍጠው። ከዛ እንቆርሳለን። ይሄው ውስጡ ይሄንን ይመስላል። ክፍልፍል ያለ ደስ የሚል ዳቦ ነው። የቫኒላውና የጥቁር አዝሙዱ ቃና በጣም ደስ ይላል። እንዳልኳችሁ የገበታ ቅቤ ግዴታ አይደለም መጠቀም፣ ዘይት መጠቀም ትችላላችሁ። እናንተም ቤታችሁ ሰርታችሁ ሞክሩት። ስለተከታተላችሁን ከልብ አመሰግናለሁ። አስተያየታችሁን ጻፉልኝ። ቪዲዮን ከወደዳችሁት ላይክ፣ በሌላ ስራ ቪዲዮ ድጋሚ እስከምንገናኝ ቻው።